የራሷን መስዋዕትነት አደረገች። ጀግራው ጋር ሂዳ እጇን ሰጠች። የባቡሬን እናት በሰላም ወደ ቤቷ መለሰቻት። ባቡሬ ሊሊ ራሷን በመስጠቷና ራሷን መስዋዕትነት ስላደረገች በጸጸት ተቃጠለ። በጣም በሚያሳዝንና በሚያስከፋ ሁኔታ እራሱን አያውቅም። ለምን ሊሊ እንደዚህ አደረግሽ? ለምን ሊሊ እያለ በጸጸት ተቃጠለ። የአደይ እናት ፍጹም ሰርግ የሚባል ነገር የለም እና ያዲብ የሚባለውን ልጅም አታገቢውም ብላ ግግም አለች። እማዬ ቆይ ለምንድን? እሱ እኮ አንቺን ስለሚያከብርሽና ስለሚወድሽ ነው ያኔ መጥቶ በስነ ስርዓት ሲጫወት ከርሞ የሄደው። ነገር ግን ስለሚፈራ ዳይመንድ ያው አባቴን ለማናገርና እንዲሁም ደግሞ ለመወሰን ብሎ አብሮ ዳይመንድ መጣ። እማዬ የተፈጠረው ነገር ምንድን ነው ብላ ብትል ያም ይሁን ይህ በፍጹም ወይ እናትሽን ትመርጫለሽ ወይም ደግሞ ዲቭን ትመርጫለሽ ብላ አለቻት። አደይ እጅጉን ደነገጠች። አደይ ምን ነው ቤታችን እኮ ድሮ በደስታ እንዲሁም ብርሃኔ ደግሞ በፍጹም የምታወራው አታጣም ነበር። አሁን ግን ዝም ብላለች እሷ። እስኪ ንገሪኝ ብርሃኔ፣ ባለፈው እናቴ ብርሃን ትቀበልሻለይ ብላኝ አልተቀበልሽኝም፣ አሁን ደግሞ ዝም ብለሻል ብላ ስትል ማዘሯ እረሷ ስታወራ ነበር የያዘ ይዟት እንጂ ብላ ስትል አሁንም አደይ ሁሉም ነገር ጥያቄ ሆኖባታል። እማዬ ምንድን ነው እየተፈጠረ ያለው? አልገባኝ አለ። ነገርኩሽ እኮ አደዬ፣ በቃ ልጁን አታገቢውም አልኩሽ፣ አታገቢውም። ይህንን ነገር መስማት አለብሽ፣ እኔንም ደግሞ ማክበር አለብሽ ብለው ማዘር ግግም ያለ ውሳኔ ወሰኑባት። ፍቅር ትልቅ ወንጀል ውስጥ ገባች። ፍቅር በስተመጨረሻ በቤዛ ወንድም ፍቅር ወደቀች። እናም ቤዛ ትሰምኛለሽ፣ የኔ ወንድም እኮ በጣም ሸበላና ወንዳ ወንድ ነው፣ አንቺ ግን ትንቀባረሪያለሽ። ለማንኛውም ዛሬ ወንድሜ ላይ ብትንቀባረሪ ነገ ትወርቂያለሽ። እናም ሌላውን ተይውና ሁሌ እናትሽን ገንዘብ ገንዘብ እያልሽ ከምትጠይቂ አሪፍ ስራ እንስራና ብዙ ገንዘብ ታገኛለሽ ብላ አለቻት። አይ ባክሽ እኔ አንቺ ወንድም ሲያልፍም ቢሆን አይነካካኝም፣ እኔ እና እሱ ጭራሽ ደረጃችንም አይጣጣምም ብላ ስትላት እሱንማ አብረን የምናየው ይሆናል፣ ታዲያ ምን ያስቸኩልሻል ፍቅርዬ ብላ ትታት ከሄደች በኋላ አንቺ አላወቅሽም፣ እውነት ለመናገር ያን ተንኮለኛና እንዲሁም ያንን በቃ የሚያስገድደኝ ነገር በፍቅሩ ጥሎኛል መሰል። ቆይ ዛሬ ደግሞ አይመጣም እንዴ እያለች አይኗን ማንከራተት ጀመረች። ዶክተር ለአደይ ደውሎላት ያለውን ሁኔታ ሲነግራት እጅጉን ልቧ ተሰበረ። እናም አደይ ለዶክተሩ ምስጢሯን ሁላ ዘርግፋ ነገረችው። ዶክተሩም ይህንን መቆጣጠር ሲያቅተው በቃ ገጠር እገባለሁ ብሎ ሻንጣውን አንግቶ ገጠር ገባ። ዶክተር እኔ በፍጹም በዚህ ሁኔታ ልተውሽ አልፈልግም። እናም ደግሞ ምናልባት እናትሽ አይሆንም ያሉት የሆነ ነገር አስበው ሊሆን ይችላል አደይ፣ ስለዚህ ልትረጃቸው ሞክሪ ብሎ ዶክተሩ ውስጡን ደስ እያለው አፉን ግን አደይን ለማጽናናት ሞከረ። ቆይ ይሄ ምን አይነት ነገር ነው ዶክተር? ዲቭ እኮ ለአመታት ሲጠብቀኝ ነበር። እናም በሐዘኔም በደስታዬም ሁለ ነገሬም አብሮ ነበረ። እንዴት ነው አሁን እማዬ ስላልፈለገችህ እኔ አላገባህም ብዬ አፍ አውጥቼ የምናገረው? አታስቢ በቃ አደይ። ታዲያ ሁሉን ነገር ጊዜ ይፈጀው የለም እንዴ? ጫኔና አለልኝ ያደይን አባት በጣም ተጠራጥረውታል። የእውነት ያን ዲያስፖራ ይመስልሃል እንዴ የምታገባው? እኔ ምን አውቃለሁ? እኔ የምልህ ጫኔ፣ አንተ ግን የእነሱ ግብረ አበር ነኝ ትል የለ እንዴ? ታዲያ ቢያንስ ይሄንን ለምንድን ነው ማጣራት ያቃተህ? የእውነት ይችን ወርቅ የመሰለች ልጅ አባቷ ለዛ ለዲያስፖራ የሚድራት ይመስልሃል? እኔ ግን የሆነ ወጥመድ አጠምደዋት ይመስለኛል። እኔ ምን አውቃለሁ? አሁንማ እኮ ጋሼ እኔን ትቶ ሁለ ነገራው ከወንድሙ ጋር ሆኗል።
እኮ ታዲያ እሱን ነገርማ ገባ ብለህ ማጣራት ነው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ሩታዬ በዶክተሩ ፍቅር የጨለለችውና ራሷን የሳተችው ጭራሽ ከሄለን ጋር እየሄዱ ባሉበት ሰዓት እንዴ ያ ኢዩኤል አይደለም እንዴ የኔ ዩ አይደለም እንዴ ብላ ስትል ምን አልሽኝ? አረ ምንም። ለማንኛውም እትዬ የት ናት ብለው ካሉሽ እና ሊሊ ጋር ናብለሽ አልሽኝ እንዴ? ለምን ዋሻለሁ? ነገርኩሽ። ቢያንስ ሄሉ ይሄንን ማድረጋችም እሺ ካልሽኝ አንቺን ለማስደሰት ልነግራቸው እችላለሁ። ወደ ዶክተሩ ጋር ሄደችና ዶክተር እያለች ስትጣራ ምን ነው በሰላም ነው የፈለግሽ? ደህና ነሽ? እና በባለፈው ነገር ደግሞ ያው ቅጣቱ ምናምን ያልኩት ትችልሻለሁኝ ብሎ አላት። ከዛ ምንም ስራ ከሌለሽ በቃ ሊሄድ ብሎ ሲላት አውቃ እራሷን እንደሳተች አስመሰለች። ዶክተሩም ሆስፒታል ይዞ ሄድና አሁን ሁለ ነገርሽ በጣም ጥሩ ነው፣ ግን ማለቴ ከዚህ በፊት እንደዚህ አድርጎሽ ያውቃል? ለምንስ ነው እንደዚህ ያደረገሽ ብሎ ሲላት በጣም ስደነግጥና የሆነ ነገር ሲያስደስተኝ እንደዚህ ያደርገኛል ዶክተር ብላለችው። ለማንኛውም ብዙ ባደነግጭ ጥሩ ነው፣ ግን ያሁኑ ነገር በጣም አሪፍ ነው፣ ተመችቶኛል ብሎ ዶክተሩ እንደዛ ሲላት እሺ ዶክተርዬ በቃ ቻው እያለች ማሽበልበል ጀመረች። ባቡሬና ሊሊ እጅጉን በከባዱ እየተጣሉ ይገኛሉ። አንተ ምንም እየገባህ አይደለም ባቡሬ። ቆይ እስከ ዛሬ እኮ ለእኔ እንደምታስብና እንደምትቆረቆር እንዲሁም ደግሞ ሁሉንም ነገር እባክሽ ተረጅኝ። ይሄ ገጀራው የሚባል ሰው ለሰው ልጅ ምንም አያዝንም፣ በተለይ ለሴቶች። እንዴ እሱ ማነውና ነው ታዲያ ለሴት ላይ የማያዝ ነው? እረ እሱ ብዙ ነገር ብዙ ሚስጥር አለው። እባክሽ ሊሊ ለእኔ እናቴም ሆንሽ አንቺም አንድ ናችሁ። እናቴንና አንቺን አላበላልጥሽም። እባክሽ ፈተና ውስጥ አትክተችኝ ብሎ ሲላት ባቡሬ እኔ ሲጀመር ሁሉም ነገር አብቅቷል። እሺ ነገ ልሞት ዛሬ ልሞት ምንም የሚያውቀው ነገር የለኝም። ስለዚህ ማዘሯን አጥቼ የዘላለም ጸጸት ከሚሆንብኝ እኔ ራሴን ሂጄ መስዋዕትነት ባደርግ ይሻለኛል። ቆይ ሊሊ ልታሳብጂ ነው እንዴ የደረሽው? የባቡሬ እናት እባክህ ልጄን ፈተና ውስጥ አትክተተው። ባቡሬ እኔን እንደሚመርጥ በደንብ አውቃለሁ፣ ግን ደግሞ የኔ ሰላምዬ የኔ ልጅ ደግሞ በጣም ታሳዝናለች። እናንተ እናት የለህም እህት የለህም ዘመድ የለህም እያለች ስትለምነው የሴት ዘር በሙሉ በጣም ነው የምታስጠሉኝ። እንደውም አዳምን ያሳሳተችው ሔዋን አይደለች? አየሽ እስኪ እውነተኛ ፍቅር አለ የምለው አንቺ የገዛ ልጅሽ መጥቶ ሲያድንሽ ነው። ማለቴ ያችን ሊሊ የምትባለው ልጅ ያችን ቆንጅየዋን ልጅ ትቶ ወደ አንቺ ከመጣ እውነትም ይወድሻል ማለት ነው። ካልሆነ ግን በቃ እባክህ ተው ልለምንህ፣ ቢያንስ ፈጣሪን አትፈራም? አንቺ ሴትዮ እማልመታሽም ለባቡሬ ክብር ስላለኝ ነው። ነገር ግን ሴትየዋ በጣም ብዙ ገንዘብ ስለምትሰጠኝ አንቺን አሊያ ደግሞ ሊሊን የግድ መስጠት አለብኝ። ስለዚህ ልትረጅኝ ይገባል። በፈጣሪ እያልሽ ደግሞ ሁለ ነገሬንና እቅዴን ገደል አታስገቢው ብሎ ማስጠንቀቂያ ሰጣት። እንደዛ ከሆነ ጠብቅሽ። ቅምጥልና እንዲሁም ዳኒ ተፋጠጡ። እየመታት እየቀጠቀጣት ባለበት ሰዓት ኪንጎ ትሰማኛለህ? አንተ ነህ እንዴ የኔም ፍቅረኛ የምትደበድበው? ቆይ አንተ እንዴት ነው እጅህን ሴት ላይ የምታነሳው? ብሎ በቦክስ አፋጦ ለቀቀለት። ኧረ ተው ባካችሁ ልቀቁኝ። ቆይ እኔ ምን አደረግኩኝ? ትሰማኛለህ? አንተም ሆንክ ያች እህትህም እንዳላችሁበት ታውቃለሁ። ማዘሩ አሁን የት እንዳለች ታውቃላችሁ? እኔ እኮ ከገጀራው ጋር የተገናኘሁት የሆነ ቃል ይሰጠኝ ስለነበረ ነው እንጂ በፍጹም የእናንተ ማዘሯ ጥቁር ትሁን ቀይ ትሁን እኔ ምንም ማውቀው ነገር አለኝና ለምንድን ነው እናንተ ሰዎች የማትረዱኝ? እያለ ሲል ምን እንረዳችሁ? ምንም የምረዳችሁ ነገር የለም፣ በቃ ተወኝ ብሎ ሄደ።
ዳይመንድም ቆይ አንተ ሰውዬ በሰላም መኖር አትፈልግም እንዴ? ያች እህትህ ጋ ሆነ በእህት ያትምጣብኝ። እሺ ዳይመንድ ኦኦ ጭራሽ እኮ ፍቅር እንዳላችሁ ትመሳስላላችሁ። እሷ ራሱ ወንድምሽን ሽጩ ካለች ይሸጧታል። አንተም እህትህም መሸጥ ካለበት ይሸጣሉ። ስነ ስርዓት ያዙ በቃችሁ። እና እንዲሁም አበበ በሄለን ቅናት ተንገበገበ። ቆይ አንቺ እስካሁን የት ነበርሽ ብሎ ሲላት ሮማን ጋር ነኝ ብለሽ የት ነበርሽ እንዴ? አረ ተረጋጋ አበበዬ። የት ብሄድ አሁን የእውነት አንተን ትቼ የሚሄድ ይመስልሃል? ሲቀጥል ደግሞ እኔ ሊሊ ጋር ሄጄ ከዛ እሷን ሳጣት ደግሞ እዚህ ቤት የነበረችዋ ከሩታ ጋር ነበርኩኝ። ከዛ በቅናት ሲንገበገብ ለማንኛውም ተነሽ እንሂድ። እንዴ እዚህ መጥቼ ታዲያ ሮማኔን ሰላም ሳልላለሁ? ለማንኛውም ጠብቀኝ ብላ እሷ ስትሄድ ኧረ ተው አበበተው ጭራሽ ብሶብሃል። ምን ማለት ነው እንዴ? በዚህ ልክ ቅናት? እኔ እኮ እውነት ለመናገር ለምን መሰለ እሷ በጣም የዋህና ምስኪን ስለሆነች የሆነ ሰው ያታልላታል ብዬ ነው እንዴ፣ ለሌላ እኮ አይደለም። አይ ያም ይሁን ይህ ዙሮ ዙሮ ምንም ይሁን ምን እንደዚህ ማፋጠጥ የለብህም ነበር። እሺ እና ቅናትህን በልክ አድርገው። ታውቃለህ አይደል እሷ የምትወድህ ያለች አይደል እንዴ እኔዋ እወድሻለሁ አፈቅርሻለሁ እያልኳት ምንም ገብቶ እንዳልገባት እያለች ጥጋብ ጥጋብ የሚላት አያሹ ብትነግራት ይሻልሃል። አልባለዛ ከኋላ መጥቶ አንዱ ላፍ ያደረገ ጊዜ በጸጽታ አለንጋ እንዳትመታ። ኧረ እባክህ እኔ ያሹ ቀብራራው የምየ ልጅ ከኔም አትወጣም። እንደዛ ከሆነ ፍቅርህን ንገራት። ምን መናገር ያስፈልገዋል? እሱ እኮ ገብቷታል። ግን እሷ የፈለገችው ወንድሜ ነህ አለችኝ። እና ታዲያ ወንድሜ ነህ ካለችኝ እኔ ምን እንድል ነው የምትፈልገው? ተወኝ እስኪ አበበዬ፣ በቃ ተወኝ። ዶክተሩና ሊሊ መንገድ ላይ ተገናኝተው እኔ ምልሽ፣ ቆይ ግን ለምንድን ነው ባቡሬን በዚህ ልክ የምታሰቃዩ? ቀጠሮች ደግሞ ዛሬ ነበረ፣ እሱም አምልጧል። በቃ እዚህ አደይ ከሌለች የሚያመጣሽ የለም ማለት ነው? አረ እንደዛ አይደለም ዶክተር፣ ነገር ግን የባቡሬን እናት በእኔ ምክንያት ታግታለች እና እናማ እኔ ልደርስላት ይገባል። ቆይ አንቺ ምን ቤት ነሽና ለአንዱ አንዱ መስዋዕት የምትሆኙ? እስኪ ንገሪኝ። ሁሌ ለሰው መስዋዕትነት አይከብድም እንዴ? ደግሞም ባቡሬ እኔ አድናችኋለሁ ሁሉንም እያለ ብሏል። እና ባቡሬን ደግሞ እኔ በደንብ ነው የማምነው ብሎ ሲላት፣ አይ ዶክተር እሺ አሁን አብረሽኝ ትሄጃለሽ ወይስ አትሄጅም ብሎ አላት። አይ ዶክተር አንተ ሄድ እኔ ሄዳለሁኝ ብላ ስትለው ለባቡሬ ደውሎ ነገረው። ባቡሬ እየተክለፈለፈ መጣና ቆይ አንቺ ግን ምንም አይገባሽም አይደል? የኔ ስሜት ይገባኛል እኮ ባቡሬ፣ ግን ደግሞ በፍጹም ፈተና ውስጥ ልከተህ አልፈልግም። ስለምን ፈተና ነው የምታወሪው? ቆይ ለምን? ነገርኩ አይደል እንዴ በእኔና በማዘሯ መካከል እንድትመርጥ አልፈልግም። እኔ ከሁለታችሁንም ምርጫ ውስጥ አልከተትኳችሁም። በጣም ነው የምወዳችሁ። ሊልዬ መስዋዕት ሆነች።